ለኔ ህይወት ውስጥ ትልቁ ጥበብ ይሄ ነው። ራስን ማወቅ፣ ራስን መግዛት፣ በውጭ አለመነዳት። ትልቁ አንዱ የሚጎዳን ነገር በቃ we're social animals, social standing, social perception ያሳብደናል። ስራ ሰራለሁ ብሎ ሰው ማበድ አለበት እንዴ? ስራ ተበላሸ ብሎ ሰው ራሱን ይገላል። in life ኢንቨስት አታረግበት የምታገኘው ነገር የለም። ምግብም ሆነ ስራም ሆነ ውጭ ብቻ አይደለም። እንደውም the more ይሄ የውጭ ነገር I want ምናምን የሚለው ነገር ሳጠፋ በቃ ፕሬሸር ይጠፋል። you get inner peace። ለሁሉም አይሰራም። ወደ ውስጥ ራሱን የቻለ ትልቅ ዓለም አለ። እውነተኛ ማንነታችን እዛ ውስጥ ነው። ሰላማችን፣ ደስታችን እዛ ውስጥ ነው። የኔ ሜቢ ከድሜ ከድል ያተረፍኩት የልጅነቴን ከዚህ ሀገር በ20 ዓመቴ ነው የወጣሁት። ኦልሞስት የ40 ዓመት የ50 ዓመት ትምህርትና ስራ ልምድ በቃ በዓለም አለ በተባለ ደረጃ የተለያየ ሀገር ላይ ያ ልምድና እውቀት አለኝ። እዚህ ሀገር 28 አለኝ። ቀልድ አይደለም። ከዛ ደግሞ ሞያዬም አለ፣ ፋይናንስ፣ ኢኮኖሚ ምናምን ዙሪያና ምንም ስለሆነ አይደለም። ከማንም የተሻለ አይምሮ ኖሮኝ አይደለም። የህይወት እድል ነገር ጥሩ እድል ትምህርት ማግኘት ቻልኩ። ያ ጥሩ ትምህርት፣ ጥሩ ስራ፣ እውቀት ላይ የተመሰረተ ስራ ውስጥ ከተተኝ። ከሁሉም በላይ ስራ ላይ የቆየሁት ደግሞ ሌላ ትምህርት ሆነ። ይሄንን በቢዝነስ፣ በኢኮኖሚ፣ በጤና፣ በራስ ማንነት ህይወት ደግሞ ራሱ የሚያስተምርህ አለ። የህይወት ፈተናዎች በ40 ዓመቴ እነዚህ ግንዛቤዎች እንኳን ግንዛቤዎች ሐሳቡ የለኝም። እድሜዋ አይደለም የኔ እድል። አሁን ኦልሞስት 70 ደርሻለሁ። እንትን ማለት እችላለሁ። የሽማግሌ እውቀትና ልምድ አለኝ። ችግሩ አብዛኛው ሰው እዛ እድሜ ሲደርስ ራሱን አልጠበቀም። ያንን ሁሉ እውቀት ግፋ ቢል ትንሽ በወሬ ያስተላልፋል እንጂ በቃ ልክ ማክሲመም ፕሮዳክቲቪቲ በሚኖረው ወቅት ፊዚካሊ የለም። የማትማራቸው ነገሮች አሉ ህይወት ውስጥ። ኑሮ ብቻ የሚያስተምርህ። በእኔ ኑሮ አብሶ ያላየሁት የተራራ ጫፍ የለም፣ ያልገባሁበት ገደል የለም። እስር ቤት ማለት ማዕከላዊ አለፈ። ይኸውና እዚህ አክሰስ ሪል ስቴት እንዳለ ሁሉ ነገሬን ነው ግልብጥብጡን ያወጣው። አለፈ መጣ። ይኸውና አሁን መልሶ መልክ ይይዛል። በግለሰብ ህይወት ይሄ ይመጣል፣ በተቋም ሀገር ይመጣል። አሁን ያለው የምናልፈው ወቅት ሁላችንም አሜን እንዳንቀውስ ማለት እንደሚያልፍ አንርሳ። ምን ያላለፈ አለ? ጥሩም መጥፎም። የመከራ ጊዜ ይመጣል ይሄዳል። በአገር ህይወትም ተስፋ መቁረጥ